ሰላም ቤተሰቦች እንዴት ናችሁ? ስንቶቻችሁ ናችሁ በደብረ ታቦር ከተማ ከ20 ዓመት በላይ የቆየ የአረጋውያንና ወላጅ አልባ ህፃናት መርጃ ማዕከል እንዳለ የምታውቁ? በርካታ የሚባሉ ሰዎችና እዚሁ ደብረ ታቦር ከተማ የሚኖሩ ማህበረሰቦች እንኳን ይህን መርጃ ማዕከል አያውቁትም። ሆኖም ይህ መርጃ ማዕከል ከ20 ዓመት ዕድሜ በላይ ያስቆጠረ ማዕከል ሲሆን በውስጡ በርካታ አቅመ ደካሞችን የያዘ የመርጃ ማህበር ነው። ታዲያ ይህንን በርካታ ዓመታቶችን ሲያሳልፍ በበርካታ ሰዎች ዘንድ ስለማይታወቅ በውስጡ ያሉትን የአረጋውያንን የሚያኖረውም ማህበሩን በሚያውቁት በአንዳንድ ደጋግ ኢትዮጵያውያንና ማህበሩን በመሰረቱት መልካም ሰዎች ከወርሃዊ ደሞዛቸው ከሚያገኙት በየወሩ እየቀነሱ ለዚህ የመርጃ ማዕከል በመውጣት እስከ ዛሬ ቀን ድረስ እዚህ አድርሰዋቸዋል። አሁንም ይህንን ማህበር መጎብኘትና ማገዝ የምትፈልጉ አድራሻው ደብረ ታቦር ከተማ ደብረ ልዑላን መድኃኔዓለም ቤተክርስቲያን ጎን ሲሆን ስለዚህ መርጃ ማዕከል ብዙ ሰው እውቅና ስለሌለው አሁንም ማየት የምትፈልጉ ቦታው ድረስ በመገኘት በምንችለው አቅም መጠን ከጎናቸው መሆናችንን እናሳያቸው። በአካል መገኘት የማንችል ሰዎች ደግሞ ይህንን ቪዲዮ ሼር እያደረግን ለሌሎች ሰዎች በማድረስ ማህበሩ በብዙ ሰው ዘንድ እንዲታወቅ የአቅማችን ሚና እናበርክት እንላለን።